በታችሁ እንደምን አላችሁ? አሜን። በቸርነቱ የጠበቀን ባጸደ መቅደሱ የሰበሰበን ስሙን እንድንጠራ ቃሉንም እንድንሰማ ይረዳን የአባቶቻችን አምላክ የኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት ለቅዱሳን ሐዋርያት ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህ ዕለት ይልቁንም ከጻድቁ አባታችን ከአቡነ አረጋዊ ከሌሎቹም ቅዱሳን በረከት ረድኤት ለሁላችንም ያሳትፈን። እንደ እግዚአብሔር ቅዱስ ፈቃድ እግዚአብሔር ጊዜ ከሰጠን ጥቂት የእግዚአብሔርን ቃላት አስታውሳችኋለሁ። አዲስ ነገር ለማምጣት አዲስ ነገር ለመናገር በፊታችሁ የቆምኩ አይደለሁም። አባቶቻችሁ ያስተማሯችሁ መምህራን የሰጧችሁን ለመናገር ነው። ይልቁንም ስለናንተ ሲል በፊቱ ስለተነጠፋችሁት ቃሉን መስማት ፈልጋችሁ በደጁ ስለተኮለኮላችሁት ስለናንተ እንኳን ሲል በጎን ቃል እንዲያስተምረን ጥበቡንና ምስጢሩን እንዲገልጽልን ቅዱስ ፈቃዱ ይሁንልን። ሌላ ኢየሱስ በዚህች ምሽት እግዚአብሔር ቢፈቅድ የምንማርበት ርዕሳችን ነው። ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 1 እስከ 4 አነባዋለሁ። በጥቂቱ ሞኝነቴ ብትታገሱኝ መልካም ይሆን ነበር። ቢሆንም ታገሱኝ፣ በእርግጥ ታገሱኝ። በእግዚአብሔር ቅናት እቀናላችኋለሁና እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁና። ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ። የሚመጣውም ያልሰበክነውን ሌላ ኢየሱስ ቢሰብክ ወይም ያላገኛችሁትን ልዩ መንፈስ ወይም ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ትታገሱታላችሁ ይላል ቅዱስ ጳውሎስ። በረከቱ ጸሎቱ አማላጅነቱ በሁላችን ላይ ይደርብን። ሌላ ኢየሱስ ልዩ መንፈስ ልዩ ወንጌል እኛ ከሰበክንላችሁ ውጪ እነዚህን ብትሰሙ ለምን ትታገሳላችሁ ነው የሚለው። እኔ አንደኛው ነጥብ ላይ ብቻ እንደ ትላንትናው ሳላስመሻችሁ ፈጠን ብዬ ጥቂት ሐሳቦችን አነሳለሁ። ርዕሳችን ሌላ ኢየሱስ። ሰው እግዚአብሔርን በደለ፣ ሰው ልዑልን አሳዘነ፣ ሰው ትእዛዝ እግዚአብሔርን ሻረ። በዚህ ምክንያት የሰው ልጅ ከገነት ተባረረ፣ ከእግዚአብሔር ፊት ተገለለ። ሲኦል ቤቴ
ዲያብሎስ አባቴ እሳት ራቴ የሚል ምስኪን ሆነ ሰው ምስኪንና ጎስቋላ ሆነ ወገኖቼ። ጸሎቱ የማይሰምርለት ቃሉ የማይሰማለት ሆነ ወገኖቼ። ኃጢአት በመስራቱ በደል በመፈጸሙ ትእዛዝ እግዚአብሔርን በመሻሩ ሰው በጣም ድንጉጥ፣ በጣም ፈሪ፣ በጣም ጎስቋላ፣ በጣም ምስኪን ሆነ ሰው። በኃጢአት ምክንያት ባህሪው ጎሰቆለ። በኃጢአት ምክንያት ነፃ ፈቃዱ ደበዘዘ። በኃጢአት ምክንያት አቅም አጣ ሰው። ቅዱስ ጳውሎስ እንዲህ ይላል፣ የምወደውን የማላደርግ የማልወደውን ግን የማደርግ እኔ ምንኛ ጎስቋላ ሰው ነኝ አለ። የምወደውን አላደርግም የማልወደውን ግን እንዳደርግ ኃጢአት በውስጥ የሰለጠነ አለ። እንደውም ምን ይላል? ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል ብሎ ጮኸ ሰው። መውደቁን ተረዳ፣ መራቆቱ ገባው። አቅም ማጣቱ በደንብ ተሰማው። ሰው ምስኪን ሆነ። ወገኖቼ ታዲያ ሰው ምን አደረገ? ጸሎቱ አልደመጥ ሲል፣ ቃሉ አልሰማ ሲል፣ አቅም ሲያጣ፣ ምስኪንና ጎስቋላ ሲሆን ታዲያ ሰው ምን አደረገ ካላችሁኝ፣ ሰው ወደ እግዚአብሔር መጮህ ጀመረ። ምን ብሎ? ሰማያትን ቀደህ ውረድ ማለት ጀመረ ሰው። ሌላስ? እባክህን ክንድህን ላክ አድነኝ እያለ ማልቀስ ጀመረ ሰው። እግዚአብሔርን ያህል ጌታ ገነትን ታህል ቦታ ስላጣ ወደ ቀደመው ክብሩ ይመለስ ዘንድ ሰው ከማልቀስ በቀር ስራ አልነበረውም ይላሉ ሊቃውንት። ወገኖቼ እግዚአብሔር በደልን ይጠላል፣ ኃጢአትንም ይጸየፋል። ለኃጢአትና ለበደል ቅጣት አለው፣ እግዚአብሔር ይቀጣል። በዚህ ምክንያት ከፊቱ አባሮታል። ግን ደግሞ እግዚአብሔር ተመላሽ ነው። ይቅር በለን ሲሉት ይቅር ባይ ነው። በበደሉ ምክንያት ቀጣው፣ ከፊቱም አባረረው። እንኳን አይደለም ሰውነቱ የተፈጠረባት የጥንት ምድሩ ሳትቀር እሾህና አሜኬላን አበቀለችበት። እንስሳት ሳይቀሩ ስም ያወጣላቸው ሰለጠኑበት። ግን ሰው ማረኝ ብሎ ማልቀስ ሲጀምር እግዚአብሔር መሐሪ ነውና ወደ ሰው ተመለሰ። እዩ፣ ቀጪ ነው ደግሞ ይቅር ባይ ነው። ይቆጣል ደግሞ ይምራል። ከፊት ያባረራል ደግሞ በትከሻው ይታቀፋል። ፈራጅ ነው ደግሞ ይቅር ባይ ነው። ስለዚህ ሰው እንደወጣ ይቅር፣ ሰው እንደጠፋ ይቅበዝበዝ፣ ሰው እንደሄደ አይመለስ። ይቅር በለኝ ሲለው ምን ያድርገው? እግዚአብሔር መሐሪ ነው፣ ሊምረው ደግሞ ወደደ። ይቅር ሊለው ፈለገ። የተወደዳችሁ ኦርቶዶክሳውያን እንዲህ ይላል። ይቅር ለማለት ሲፈልግ ምን አየ መሰላችሁ? ትንቢተ ኢሳይያስ ምዕራፍ 59 ቁጥር 16 ላይ ተመልከቱ። እግዚአብሔርም አየ
ፍርድም ስለሌለ ተከፋ፣ አዘነ። ሰውም እንደሌለ አየ፣ ተከዘ። ወደ እርሱ የሚማልድ እንደሌለ አየ ይላል። ሰውን ያድነው ዘንድ እግዚአብሔር ሰው ፈለገ። ግንስ ሰው የለም አለ። ምንም ያረግ ሰውን የሚያድነው ምን አድርጎ? የሰውን የጎሰቆለ ባህሪ ያድሶ። ምን አድርጎ? ነፃ ፈቃዱ የደበዘዘውን የሰው ልጅ ነፃ ፈቃዱን መልሶ። ምን አድርጎ? የተዋረደውን የሰው ልጅ ወደ ቀደመ ክብሩ መልሶ። ምን አድርጎ? ሞትን ትሞታለህ ብሎ ፈርዶበት ስለነበረ የፈረደበትን ሞት አንስቶ ሕይወት የሚሰጥ ሰው ፈለገ። ይህንን የሚያደርግ ሰው ግን የለም አለ። ምንም ያደርግ በእግዚአብሔርና በሰው መካከል ያለውን የጸብ ግድግዳ የሚያፈርስ ሰው ፈለገ። ሰው ግን የለም አለ። እንዴ ምንም ያደርግ ሲኦልን የሚበዘብዛት ገነትን የሚከፍታት ሰው ፈለገ። ሰው ግን ጠፋ። ስለዚህ እግዚአብሔር ፍርድም እንደሌለ አየ፣ አዘነ። የተወደዳችሁ ኦርቶዶክሳውያን ሰውን ሰው ሊያድነው አልቻለም። ምክንያቱም ሰው ተጠቂ ሆነ። ሰውን መላእክትም አሁን የዘረዘርኳላችሁን ማድረግ አልቻሉም። ስለዚህ ሰው የለም አለ። ሰው የለም አለ። ምንም ያረገው የሞተውን ሕይወት የሚሰጠው፣ ምንም ያረገው የጎሰቆለውን ባህሪ አዲስ አድርጎ የሚሰራው፣ ምንም ያረገው የተጣላውን የሰው ልጅ አንድ ጊዜ ከራሱ ጋር የሚያስታርቀው። ለምንድነው የሰው ልጆች ይሄንን ያልቻሉት? ተጠያቂዎች ናቸው ራሳቸው። እንደውም ምን አለ መሰላችሁ? በሞቴ በደንብ ተከታተሉ፣ አላበዛባችሁም እንደ ትላንቱ። እንደውም ምን አለ? ፍርድም እንደሌለ አየ፣ አዘነ፣ ተከዘ። ሰውም እንደሌለ አየ ካለ በኋላ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀ ይላል። የሚማልድ እንደሌለ ተረዳ፣ ተደነቀ ይላል። እንዴ አማላጆች አልነበሩ እንዴ? ነበሩ። እነማን? ሞልተው። እነማን? እነ ኢዮብ። የኢዮብን ፊት እቀበላለሁ የሚባሉ በእግዚአብሔር ፊት ሞገስ ያገኙ እነ ኢዮብ ነበሩ። ደግሞስ ጸሎት በፊታችን ትድረስ የሚባሉ እነ ነብዩ ኤርሚያስ አልነበሩም? ምን እግዚአብሔር የሚሰማቸው ነበሩ። የሚያማልዱ አልነበሩ? ኧረ ነበሩ። እነማ? እነ አብርሃም ነበሩ። ሚስቱን ትነካና የሚባሉ ነብይ ነውና ስላንተ ይጸልያል እኔም እምርሃለሁ የሚባሉ አማላጆችማ ነበሩ። እነማን? እነዚህ የዘረዘርኳቸው ሁሉ። እነዚህ ብቻ አይደሉም። እነማን? የኦሪት ሊቃነ ካህናትም ነበሩ። ምንም ያረጉ? የበግ ደም እየሰዉ ቅድስተ ቅዱሳን እየገቡ ማር ይቅርበል የሚሉ አማላጆችማ ነበሩ። ታዲያ እግዚአብሔር የሚማልድ የለም ያለው ለምንድነው ካላችሁ፣ ወይ እነዚህ ሁሉ አማላጆች ምን ማድረግ አልቻሉም? ሞትን ትሞታለህ ያለውን የሞትን ፍርድ ማንሳት ግን አልቻሉም። ምን ማድረግ አልቻሉም? የጎሰቆለውን የሰውን ባህሪ ግን ማደስ አልቻሉም። ምን ማድረግ አልቻሉም? ገነትን ግን መክፈት አልቻሉም። ምን ማድረግ አልቻሉም? ሲኦልን ግን መበዝበዝ አልቻሉም። ምን ማድረግ አልቻሉም?
በእግዚአብሔርና በሰው መካከል የነበረውን የጸብ ግድግዳ ግን ማፍረስ አልቻሉም። ምን ማድረግ አልቻሉም? ፍጹሙን ዘላለማዊውን እርቅ ግን ማምጣት አልቻሉም። ምክንያቱም ጽድቃችን የመርገም ጨርቅ ሆነ ብለው ጮኸዋል። ጽድቅ ቢሰሩ ጽድቃቸው ገነት ሊያስገባቸው አልቻለም። ከጽድቅ ነፃ ነበሩ። ምክንያቱም በኦሪት ይህንን ሁሉ ማስወገድ ስላልቻሉ እንጂማ አማላጆች ነበሩ፣ መላእክትም ነበሩ። ግንስ አሁን ያልኳችሁን ጥልቅ ሥራ ግን መስራት አልቻሉ። ለዚህ ነው እግዚአብሔር ፍርድም ስለሌለ አዘነ፣ ተከፋ። ከዛስ ሰውም እንደሌለ አየ። ከዛስ ወደ እርሱ የሚማልድ እንደሌለ ተረዳ። ከዛስ ምን ያርግ እግዚአብሔር? ሰው እንደሌለ ሲያይ ራሱ ሰው ሆነ። እየሰማችሁኝ ነው? ዝቅ ብላችሁ ስታነቡ ክንዱን ሰደደው ጽድቁም አገዘው ይላል። ሰው እንደሌለ ሲያይ የራቀውን የሚያቀርብበት፣ የቀረበውን የሚያርቅበት፣ ጉልበተኛውን ዲያብሎስን ድባቅ የሚመካበት ክንዱ፣ ልጁ፣ ኃይሉ፣ ጥበቡ ልጁን ላከው። ምን ብሎ? ውረድ፣ ተወለድ፣ ሞት፣ ተሰቀል፣ አድን ብሎ ላከው። ራሱ የሰማችሁኝ ነው? ሰው ሲያጣ ራሱ ምን ሆነ? ምን ሆነ? ምን ሆነ? ሰው ሲያጣ ሰው ሆነ። እየሰማችሁኝ ነው? እነዚህን ያልኳችሁን ሁሉ የሚሰራ ሰው ሲያጣ ራሱ መጣ። ማን መጣ? በተለየ አካሉ ከሶስቱ አካላት ከአብ ከወልድ ከመንፈስ ቅዱስ በተለየ አካሉ ወልድ ልጁ ኢየሱስ ክርስቶስ ሰው ሆኖ መጣ። እየሰማችሁኝ ነው? ሰው ስላጣ ወደ ላይ ይወስደን ዘንድ ወደ ታች መጣ። ረቂቃን ያደርገን ዘንድ ገዘፈ። ነፃ ያወጣን ዘንድ ታሰረ። የእግዚአብሔር ልጆች እንባል ዘንድ የሰው ልጅ ተባለ። ወደ ላይ ይዞን ይሄድ ዘንድ ወደ ታች ወረደ። ራሱ መጣ። ማን መጣ? ማን መጣ? ራሱ መጣ። የእግዚአብሔርን ቃል ማስረጃ አድርገን እንጥቀስ። ትንቢተ ኢሳይያስ ምዕራፍ 63 አኮ በመላእክ ወአኮ በተንባል አላ ለሊሁ እግዚ ይመጽእ ወያድኅኖሙ። በመላእክ አይደለም፣ በአማላጅ አይደለም፣ እርሱ ራሱ መጥቶ ያድናቸዋል። ልድገመው። በመላእክ አይደለም፣ መላእክቴን ማድረግ አልቻሉም። በአማላጆች አይደለም፣ ይሄን ማድረግ አልቻሉም። እናስ ራሱ ያድናቸው ዘንድ መጣ። ማን? ከሶስቱ አካላት አንዱ አካል እግዚአብሔር ራሱ መጣ። ምክንያቱም ይሄን አልቻሉማ። ይሄን ማስረጃ አለን። አዎ ወገኖቼ፣ ሊያድነን የመጣው መልአክ አይደለም፣ የመላእክት አምላክ ነው። ሊያድነን የመጣው የመላእክት ጌታ ነው። አንዳንዶች እንደሚሉት ሚካኤል አይደለም። የዋ ምስክር ጆዋ ዊትነስ የሚባሉት ሚካኤል ነው ይላሉ። አይደለም፣ የመላእክት ጌታ ነው። መላእክትን በኩርን ወደ ዓለም ሲያስገባ መላእክት ሁሉ ለእርሱ ይስገዱ ይላል ቅዱስ ጳውሎስ። መላእክት የሚሰግዱለት ነው የመጣው፣ መልአክ አይደለም የመጣው። አኮ በመልአክ አይደለም። እንዴት ኢየሱስ ክርስቶስ እንዴት መልአክ ይባላል? እናንተ ለምን መሰላችሁ? ዛሬ በተነበበው ዲያቆኑ ባነበበው ክፍለ ምንባብ ታስታውሳላችሁ። በእግዚአብሔር መለከት ድምጽ በመላእክት አለቃ ድምጽ ኢየሱስ ክርስቶስ ይገለጣል ይላል የቅዱስ ጳውሎስ መልእክት ተሰሎንቄ ምዕራፍ 4 ላይ።
በደብረ ዘይት ጌታችን ሲገለጥ በመለከት ድምጽ የመላእክት አለቃ መለከት እየነፋ ማን ነው እሱ የመላእክት አለቃ በሉት ኧረ ጮክ በሉ የመላእክት አለቃ ቅዱስ ሚካኤል የመላእክት አለቃ ሚካኤል ግን ስለ ሙሴ ሥጋ ሲከራከር እግዚአብሔር ይጣላህ አለው እንጂ የስድብን ፍርድ ሊናገር አልደፈረም ይላል ቅዱስ ይሁዳ የመላእክት አለቃ ማን ነው በመላእክት አለቃ ድምጽ ክርስቶስ ይገለጣል ይላል እዚህ ላይ ላሳያችሁ የፈለኩት ቅዱስ ሚካኤል መለከት እየነፋ ክርስቶስ የሚገለጥ ከሆነ ክርስቶስ ሚካኤል ነው እንዴ እናንተ አልሰማችሁኝም ወይም አልገባችሁ በአንድ ቦታ ሚካኤልም ኢየሱስም ሊሆን ይችላል እንዴ ውሸታቸው አኮ በመላእክ አይደለም ደግሞስ የመጣው መልአክ አይደለም የመላእክት ፈጣሪ ነው የመጣው መላእክት ሁሉ ለርሱ ይስገዱ መላእክትም ማገለገሉት የባህሪ ልጁ ተቀምጧል መላእክት ግን ቆመዋል የሚለው የክርስቶስን ከመላእክት ብልጫ የሚያሳይ ነው ተነጻጻሪ ተወዳዳሪ ተፎካካሪ የሌለው የመላእክት አምላክ ነው የተገለጠው አማላጅም አይደለም አኮ በመላእክ ዋኮ በተነባል በአማላጅም አልዳንም እየሰማችሁኝ ነው ያዳነ ራሱ ባለቤቱ መጥቶ ነው እንጂ አማላጅ ሆኖ አይደለም ያዳነን በአማላጅ አይደለም ያዳነን ራሱ ነው ያዳነን እስኪ አንተ ያገል ጠይቃችሁ የመጣው አማላጅ ካልሆነ የሄደው አማላጅ ሊሆን ይችላል እንዴት ሊሆን ይችላል በፍጹም ሌላ ኃይል ቃል ላምጣላችሁ ሁለቱን የእስራኤል ቤቶች የይሁዳንም ከተሞች እምራለሁ በሰልፍ ግን አይደለም በሰይፍ ግን አይደለም በራሱ በአምላካቸው በእግዚአብሔር አድናቸዋለሁ ይላል ነብዩ ሆሴዕ በእግዚአብሔር አድናቸዋለሁ ራሱ ነው ያዳነን ራሱ እንዴ እስኪ ልጠይቃችሁ ሞትን ትሞታለህ ያለው እግዚአብሔር ከሆነ ይሄንን ሞት ሊያነሳለት የሚገባው ማን ነው እግዚአብሔር ነው ለዚህ እኮ ነው መልአክም አይደለም አማላጅም አይደለም ራሱ ነው ያዳነ እስኪ ልጠይቃችሁ የላይኛው ፍርድ ቤት የፈረደውን ፍርድ የስረኛው ፍርድ ቤት ይሽረዋል እግዚአብሔር የፈረደውን መላእክት ሊያነሱት አልቻሉ ትሞታለህ ያለው ራሱ እግዚአብሔር ሕይወት እንደሰጠው አይታያችሁ ሕይወት እንደሚሰጣቸው እኔ ደግሞ ሕይወት እሰጣቸዋለሁ እንዳላልሰማችሁ የሕይወት ባለቤት ሕይወት ስለሆነ እኮ ነው ራሱ እግዚአብሔር በራሱ በአምላካቸው በእግዚአብሔር አድናቸዋለሁ አለ ራሱ ነው መጥቶ ያዳነ የሰማችሁኝ ነው ራሱ ምሳሌ አንድ የጦር ሜዳን ዘመቻ የሚመራ አንድ ንጉስ በጦር ሜዳ ፍልሚያ ላይ የጦርነት ሜዳውን እየመራ ያለ አንድ ንጉስ ወታደር ቢሳሳበት ወታደሮቹ በጦርነት ቢያልቁበት ምን የሚያርግ ይመስላችኋል ሸሽቶ ይሄዳል ምን ያረጋል መሰላችሁ ልብሰ መንግስቱን ያወልቅና የተራ ወታደር ልብስ ይለብስና እንደ ወታደር መዋጋት ይጀምራል እውነት ሐሰት ይሁላችሁ ወታደር ሲያጣ ንጉሱ እንደ ወታደር ይዋጋ ገባ እየሰማችሁኝ ነው ትቶ አይሄድም ራሱ እንደ ወታደር ይዋጋላ እስኪ ልጠይቃችሁ ጦርነቱ ካለቀ በኋላ ይሄ ንጉስ ልብሰ መንግስቱን አውልቆ የተራ ወታደር ልብስ ለብሶ ስለተዋጋ ፈንታ ወታደሩ ነው የምትሉት ንጉሱ ነው የምትሉት
ምን አረ ተው እናቴ ተው እናንተ አንዳንድ ሰዎች ተው ባካችሁ ስቅይት አታብዙብኝ እንደምንም በየሸመደድኳትን ነገር ይሉታ ንጉሱ ወታደሩ ያልሰማችሁ ሰዎች ዝም በሉ አልፎ የምትሰሙ ሰዎች ዝም በሉ እየሰማችሁ ነው አው ገባው ወጣ ማለት ይቻላል መቼም አንድ ሰዓት ለፈልፋለሁና እሱን ሁሉ ስሙኝ ብዬ እኔ ጨቋኝ መሆን አልፈልግም እየሰማችሁ ነው ትንሽ ገባው ወጣ ብትሉ ምንም ማለት ለዛሬ ነው ግን እኔ ይፈቅርኩላችሁ ትንሽ ዲሞክራት ልሆን ብዬ እየሰማችሁ ነው በጣም ጥሩ ንጉሱ ወይስ ወታደሩ ልብሰ መንግስቱን አውልቆ የተራ ወታደር ልብስ ለብሶ ቢዋጋም ንጉሱ እንጂ ወታደሩ እንደማይባል ሰው ባጣ ጊዜ ዝቅ ብሎ ሰው ሆኖ ስለጸለየ ጸሎተኛ ስለተራበ ረሃብተኛ ስለቃተተ ቃታች ስለለመነ አማላጅ ይባላል ንጉሱ ልብሰ መንግስቱን አውልቆ የተራ ወታደር ልብስ ለብሶ ቢዋጋም ቅሉ ንጉሱ እንጂ ወታደሩ እንደማይባል አማላጆች ስለጠፉ ስላማለደ ፈንታ በመስቀል ላይ አንድ ጊዜ ስለሰራ ፈንታ የሁል ጊዜ አማላጅ ይባላል ረሃብተኛው ይባላል ታማሚው ይባላል ለማኙ ይባላል አንድ ጊዜ ይሄንን የሚያስረዳ የእግዚአብሔር ቃል አለ አዎ በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘንድ የነበረ ያሳብ በእናንተ ዘንድ ደግሞ ይሁን እርሱ በእግዚአብሔር መልክ ሲኖር ሳለ ልብ በሉ በእግዚአብሔር መልክ ሲኖር ሳለ እኛን ለማዳን የባሪያውን መልክ ያዘ ይላል በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ ይላል በእግዚአብሔር መልክ ሲኖር ሳለ እየሰማችሁ ነው ቆይ እዚህ ጋር አንድ ነጥብ ነግሬያችሁ ባልፍ ደስ ይለኛል በእግዚአብሔር መልክ ሲኖር ሳለ ራሱን ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ማለት እግዚአብሔርነቴን እንጠቃለው ሳይል አምላክነቴን አጣለው ሳይል በትህትና ዝቅ አለና የባሪያውን መልክ ያዘ ይላል እየሰማችሁ ነው ሰው ሲሆን አምላክነቴን አጣለው ሳይል ዝቅ አለ እየሰማችሁ ነው ወይ ጭቅጭቅ አረኳችሁ ምንድነው ከእንግዲህ አልልም እሺ እየሰማችሁ ነው ለምዶብኝ ነው ግዴላችሁ እሺ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ በሰው ምሳሌ ሆኖ የባሪያውን መልክ ያዘ ይላል አንጥያቄ ልጠይቃችሁ የባሪያውን መልክ ያዘ ምን ማለት ነው ምን እግዚአብሔር ይስጣችሁ ምን ሆነ የባሪያውን መልክ ያዘ ማለት ምን ማለት ነው የባሪያውን መልክ ያዘ ማለት ሰው ሆነ ከሆነ በእግዚአብሔር መልክ ሲኖር ሳለ ምን ማለት ነው በሏ ምን አረ ራሱ ይወላችሁ የባሪያውን መልክ ያዘ ማለት ምን ሆነ ማለት ነው በእግዚአብሔር መልክ ሲኖር ሳለስ እግዚአብሔር ሆኖ ሳለ እግዚአብሔር ይስጥልኝ አባቴ ተው እንጂ ቀላል እኮ ሎጂክ ነው ያመጣሁት እግዚአብሔር ነው ዝቅ አለ እንጂ ይሄው ግልጽ ትምህርት እኮ ነው አንድ ነገር ነግሬያችኋለሁ ራሱ ባለቤቱ ነው የመጣው እየሰማችሁኝ ነው ልብሰ መንግስቱን አውልቆ የተወራ ወታደር ልብስ ለብሶ ቢዋጋም ንጉሱ እንጂ ወታደሩ እንደማይባል በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ የባሪያው መልክ ያዘ የተባለው ራሱ እግዚአብሔር ነው እውነት አሰብ ለዚህ ነው ቤተክርስቲያን አማላጁም ማትለው እየሰማችሁኝ ነው ንጉሱን ወታደሩ እንደማይባል እየሰማችሁኝ ነው ረሃብተኛው አማላጁ ጸሎተኛው ለማ ስለተራበ ፈንታ ስለጸለየ ፈንታ ስለለመነ ፈንታ እንደዚህ ማንለው ለዚህ ነው ይሄን እንደ መግቢያ ያዙልኝና ሁሉ መግቢያ እንዳትሉኝ እንጂ ይሄን እንደ መግቢያ ያዙልኝና ለምን መጣ እየሰማችሁኝ ነው ምን ሊያረግ መጣ እሺ ይሄ ከሆነ ለምን መጣ ምን ሊያረግ መጣ ኤፌሶን መልእክት ምዕራፍ 2ን ቤት ስትገቡ አንብቡት አራት ነገር ይጠቅሳል ሰላምን ያደርግ ዘንድ ምንን ያደርግ ዘንድ ጸብ ነበርና ሰላምን ያደርግ ዘንድ
የጥልን ግድግዳ ያፈርስ ዘንድ ምን ያደርግ ዘንድ አንድን አዲስን ሰው በራሱ ይፈጥር ዘንድ ምን ያደርግ ዘንድ አዲስን ሰው በራሱ ይፈጥር ዘንድ አራተኛው ሁለቱን አካላት ያስታርቅ ዘንድ ምን ያደርግ ዘንድ ሰላምን ያደርግ ዘንድ ጥልን በመስቀሉ ይገል ዘንድ የጠቡን ግድግዳ ያፈርስ ዘንድ ሲኦልን ይበዘብዛት ዘንድ ገነትን ይከፍታት ዘንድ ጥልን በመስቀሉ ገሎ ሰላምን ያደርግ ዘንድ ከዛስ አንድን አዲስን ሰው በራሱ ይፈጥር ዘንድ መጣበታለሁ አራተኛው ሁለቱን በአንድ አካል ያስታርቅ ዘንድ ይላል አራት በጣም ብዙ ነው እኔ ግን አራት ነጥቦችን አመጣው እማተኩረው ግን ሁለት ጉዳዮች ላይ ነው አንደኛ እኔና እናንተ ክርስቶስ ሰው በመሆኑ ስጋውን በመቁረሱ ደሙን በማፍሰሱ ታርቀናል አልታረቅንም በሞቴ ጮክ ብሎ ታርቀናል እውነት ሐሰት አሁን እንደ ቀድሞ በጅምላ እንኮነናለን ታርቀናል አልታረቅንም የጸቡድ ግድግዳ ፈርሷል አልፈረሰም ገነት ተከፍቷል አልተከፈተም ተከፍቷል ታርቀናል አባት ብለን የምንጮህበትን የልጅነት መንፈስ አግኝተናል አላገኘንም አግኝተናል ታርቀናል ማስረጃ በምን ታረቅን እንዴት ታርቀናል ወይ አዎ ታርቀናል አሁን ኢየሱስ አስታራቂ ያስታረቀን ነው ታርቀናል ይያል ኢየሱስ ክርስቶስ ለማስታረቅ የጀመረው ያልጨረሰው ኢየሱስ ክርስቶስ የሞከረው የፎረሸው እርቅ የለም አንተ መጽሐፍ ቅዱስ ታርቀናል ይላል ምን ብለናል ያስታርቀናል ነው የሚለው ታርቀናል እንዴት ሮሜ መልእክት ምዕራፍ 5 ቁጥር 10 በልጁ ሞት ምን አለ ታረቀን በምኑ እንግዲያውስ ኢየሱስ ክርስቶስ ሁሉ ጊዜ ለማስታረቅ ሊሞትልህ ትፈልጋለህ አንድ ጊዜ ስንት ጊዜ አንድ ጊዜ በመሞቱ ምክንያት ታረቀን ከራሱ ጋር ደግሞስ ከባህሪ አባቱ ከአብ ጋር ደግሞስ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ምን አደረገን በልጁ ሞት ታረቀን ለዚህ ነው ኦርቶዶክሳዊት ቤተክርስቲያን ኢየሱስ ክርስቶስ አሁን እየደጋገመ በሰማይ መንበሩ ለማስታረቅ ይሄድ አይደለም ሰምታችሁኛል በፍጹም በአንድም የመጽሐፍ ቅዱስ ቦታ ላይ ኢየሱስ ሊያስታርቅ ሄደ ሚል አታገኙ ይልቅስ ታርቀናል ይላል እንደውም ሮሜ 5 ቁጥር 11 ላይ ምን የሚል ቃል ታገኛላችሁ መታረቁን ባገኘንበት በጌታችን በመድኃኒታችን በኢየሱስ ክርስቶስ ይላል እቺን ነገር በኋላ ብናቀጣጣላት አሁን ለእግዚአብሔር ቃል መቀጣጣል ብቻ ፈቃዳችሁ እኔ ራሱ ስጋት ገባኝ ትንሽ ደቂቃ ብቻ እሺ ጥሩ ነው ግን ትንሽ ደቂቃ እሺ እሱ እንደድ ችግር የለም ወደዚህ እንዳይመጣ ፈልጌ ነው መታረቁን ባገኘንበት በጌታችን በመድኃኒታችን በኢየሱስ ክርስቶስ ይላል ሮሜ 5:11 መታረቁን አግኝተና ባገኘንበት ተገኝቷል እርቁ አለበለዛማ ለምን መጣ አለበለዛማ ለምን ታመመ አለበለዛማ ሁሉ ጊዜ አስታራቂ ለመሆን ለምን ጨክኖ ሞተ አንድ ጊዜ ስንት ጊዜ ቅዱስ ዮሐንስ አፈወርቅ ይሄን ምክንያት ያደረገ አንድ አስደናቂ ትምህርት አለችው ላቅርባት ጥሩት ምሳሌ ናት ብርቱ የሆነች መድኃኒት አንድ ጊዜ በመደረጓ ምክንያት ይላል ጽኑ ደዌ ያድናል የሰማችሁኝ ነው ብርቱ የሆነ ጠንካራ መድኃኒት አንድ ጊዜ በመወሰዱ ምክንያት ጽኑ ደዌ ያድናል ይልና ደካማ መድኃኒት ግን ሁሉ ጊዜ በመወሰዷ የመድኃኒቷ ድካም ይታወቃል ይላል ሰምታችሁኛል ልድገመው ብርቱ የሆነ መድኃኒት አንድ ጊዜ በመደረጉ ምክንያት ጽኑ ደዌ ያድናል ደካማ መድኃኒት ግን ሁሉ ጊዜ በመወሰዷ ምክንያት የመድኃኒቷ ድካም ይታወቃል ይላል
ወገኖቼ አንድን ደዌ አንድ መድኃኒት ጥርቅም አድርጎ ካጠፋው ያ መድኃኒት ከበሽታው በላይ ነው አይደለም? ብርቱ ነው ብርቱ አይደለም? አሸናፊ ነው አሸናፊ አይደለም? ሁሉ ጊዜ የምትወሰድ እስከሆነች ማስታገሻ ናት መድኃኒት ናት። ወገኖቼ የኦሪት ሊቃነ ካህናት ማስታገሻዎች ነበሩ። የኦሪት የሚፈሱ ላሞችና በጎች፣ ፍሪዳዎች፣ ዋኖሶች፣ ጨረባዎች ማስታገሻዎች ብቻ ነበሩ። ግንስ መድኃኒት መሆን አልቻሉ። ስለዚህ ደካማ ነበረች የኦሪት አገልግሎት። ለምን? ሁሉ ጊዜ በመደረጓ ምክንያት አሁንም ደም ያፈሳሉ። አሁንም እጆቻቸውን ዘርግተው ማር ይቅር በል ይላሉ። አሁንም ይማልዳሉ። አሁንም ያስታርቃሉ። አሁን በየዓመቱ በቅድስተ ቅዱሳን እየገቡ ደም ይረጫሉ። ለምን? ደካማ የሆነች የኦሪት አገልግሎት ናታ። አሁንስ ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና አለች የተወደደች ቅድስት ድንግል ማርያም። እናትነቷ፣ ጣዕሟ፣ ፍቅሯ፣ በረከቷ በሁላችን ይደርብን። ብርቱ የሆነ መድኃኒት ማን? ጥሩት በሞቴ ማን? እርሱ ኢየሱስ ክርስቶስ። ምን የሆነ ብርቱ የሆነ መድኃኒት አንድ ጊዜ በመደረጉ ምክንያት ደውያችንን አራቀ። እውነት ሐሰት? አንድ ጊዜ ማድረግ ይበቃዋል። እውነት ሐሰት? ሁሉ ጊዜ የሚያደርግ ከሆነ ኢየሱስ ክርስቶስ ብርቱ ነው ደካማ? ሁሉ ጊዜ የሚያስታርቅ ከሆነ፣ ሁሉ ጊዜ የሚያማልድ ከሆነ፣ ሁሉ ጊዜ የሚለምን ከሆነ፣ ሁሉ ጊዜ የሚያገለግል ከሆነ፣ ሁሉ ጊዜ የሚቆም ከሆነ ይሄ ሌላ ኢየሱስ ነው። ምንድነው? ሌላ ነው። የኛስ አንድ ጊዜ በመገለጡ፣ አንድ ጊዜ ሰው በመሆኑ፣ አንድ ጊዜ በመሞቱ፣ አንድ ጊዜ ስጋውን በመቁረሱ፣ ደሙን በማፍሰሱ አንዱ በቃን። ስንቱ በቃን? አንዱ መጠጥ በቃኝ ይላል ዳዊት። አንድ ነው በቃን። በቃ አንዱ በቅቶናል። ደጋግሞ አይሰራማ። ምክንያቱም ደካማ አይደለም ብርቱ ነው። ምንድነው? ብርቱ ጽኑ እንደው ያራቀልን አንድ መድኃኒት ሌላ ነው ያኛው። ሁሉ ጊዜ ያገለግላል ካለ ሌላ ነው። ሁሉ ጊዜ ሲያስታርቅ ይኖራል ካለ ሌላ ነው። ሁሉ ጊዜ አንድ ጊዜ ታርቀናል። አሁንስ ብንበድል፣ አሁንስ ኃጢአት ብንሰራ በቃ ታርቀናል ስላልክ ዝም ብለን ሰተት ብለን ገባለን? ዋ እናስ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይላል? መስዋዕቱን ትቶልሃል፣ ንስሐን ትቶልሃል። ኃጢአታችንን ብንናዘዝ ከኃጢአታችን ይቅር ሊለን ከአመጻችን ሁሉ ሊያነጻን የታመነና ጻድቅ ነው። ንስሐ ትገባለህ። ከዛስ ስጋውና ደሙን ትቀበላለህ። ዝም ብሎ አየር ላይ አንዳንዶች እንደሚሉት ደሙ ሸፈነኝ፣ ሳትበላ ሳትጠጣ ዝም ብሎ ሸፈን። እንዴት አይነት ቀልድ ነው! እዚህ ቤት ነው ያለው። ትላንት ነግሬያችሁ የለ? እዛ ፌክ ነው። እዚህስ ምን? አረ እንደው የተለየ ህዝብ ነው ይሄ ህዝብ። እንደው በደምብ እንደው እናንተንማ ነገ አትጨምሩልንም ጉባኤው ይቀጥል። ተራዝሟል አለኝ። እኔ አማርኛው ጠፍቶብኝ እኮ ነው። ለካ ተራዝሟል ነው የሚባለው። ሰምታችሁኛል? ሁሉ ጊዜ ሲሰራ የሚኖር ደካማ አይደለም፣ ብርቱ መድኃኒት ነው። የኛ መድኃኒት እሱ ነው የኛ። ያኛውስ ሌላ በሉ እስኪ። ሌላ ነው እሱ። አናውቀው ይሄንን አናውቀው። አራት ነገሮች ነግሬያችኋለሁ። ሰላምን ያደርግ ዘንድ አይደለ? ጥልን በመስቀሉ ይገል ዘንድ አይደለ? አንድን አዲስን ሰው በራሱ ይፈጥር ዘንድ። እየሰማችሁኝ ነው? አንድን አዲስን ሰው በራሱ ይፈጥር ዘንድ። አራተኛውን ነግሬያችኋለሁ። ሁለቱን በአንድ አካል ያስታርቅ ዘንድ ነው የመጣው። እሱን አብቅቷል። አሁን ጥቂት ደቂቃ ደግሞ ማተኩርባት አንድን አዲስን ሰው በራሱ ይፈጥር ዘንድ። ክርስቶስ የመጣው በአዲስ ተፈጥሮ አዲስ አድርጎ ሊፈጥረን ነው። ሰምታችሁኛል? አዲስ አድርጎ ሊፈጥረን ነው። ይኸውላችሁ ጥንተ ፍጥረት የሚባለው በእጆቹ አፈር ዘግኖ እግዚአብሔር የፈጠረን ጥንተ ተፈጥሮ ይባላል። አዲስ ተፈጥሮ የሚባለው ደግሞ በዕለተ ዓርብ በእጆቹ ችንካር ተክሎ የፈጠረን ነው። እሱ ምን ይባላል? አዲስ ተፈጥሮ ይባላል። በመጀመሪያው ዓርብ ዕለት የሰው ልጅ ያበጀው ከአፈር እሱ ጥንተ ተፈጥሮ ይባላል።
በሐዲስ ኪዳን ዓርብ ዕለት በመስቀል ላይ ሲሰቀል እሱ ሐዲስ ተፈጥሮ ይባላል። በመጀመሪያው ፍጥረት ዓለምን በጨለማ ፈጠረ። በሐዲስ ኪዳን ፍጥረት ዓርብ ዕለት ከ6 እስከ 9 ሰዓት ጨለማ አደረገና አዲስ ዓለም ፈጠረ። በመጀመሪያው ፍጥረት በአፉ እስትንፋስ እፍ ብሎ ፈጠረ። በሐዲስ ተፈጥሮ በመጨረሻው ቀን ሐሞት መራራ ሐሞት ጠጥቶ ፈጠረን። አንድን አዲስን ሰው በራሱ ይፈጥር ዘንድ የት ላይ? መስቀል ላይ። ልድገመው የት ላይ? መስቀል ላይ ክርስቶስ የሰራው በሐዲስ ተፈጥሮ የመፍጠር ሥራ ስለሆነ ነው አንድን አዲስን ሰው በራሱ ይፈጥር ዘንድ ያለው። ሰምታችሁኛል? ይሄን ዝቅ ብላችሁ አንብቡ። ምን ይላል መሰላችሁ? ኤፌሶን መልእክት ምዕራፍ 2 ቁጥር 10 ላይ ምን ይላል መሰላችሁ? መልካሙን ሥራ ለማድረግ በኢየሱስ ክርስቶስ ተፈጠርን ይላል። እስኪ በሉ ተፈጠርን። ኢየሱስ ክርስቶስ ፈጣሪ ነው እንጂ ምን አይደለም፣ አማላጅም ፍጡርም አይደለም። ተፈጠርን። ፈጣሪያችን በሐዲስ ተፈጥሮ የት ላይ? ዓርብ ላይ ፈጠረን። እስኪ ልጠይቃችሁ አንዲት ሸክላ ሰሪ ሸክላዋ ቢሰነጠቅ ጊዜ ምን ታረጋዋለች? እንዴት አርጋ ነው ትለስነዋለች? ነው ትጠብሰዋለች? አፍርሳ ምን ታረጋዋለች? ትሰራዋለች። ትሞታለህ፣ አፈርም ትሆናለህ። ከዛስ አዲስ አድርጎ ይሰራል። ማን? ሸክላ ሰሪያችን እግዚአብሔር። እየሰማችሁኝ ነው? አዲስ አድርጎ ፈጠረ። እሺ እኔ ወደ መፈልገው ነጥብ እየተንደረደርኩ ነው። ጭስ ጥሩ ነው? ቢጠፋ ጥሩ አይደለም? ጧፉ ትንሽ ቢጠፋ ጥሩ አይደለም? ለምን መሰላችሁ? ይሄ ሼድ ስላለው አየሩ እንትን እንዳይለን ማለት እንዳይደክማችሁ። እኔም አንድ 3 ሰዓት ከእንግዲህ ስለማስተምር ፌንት እንዳታረጉ እና ትንሽ ብታጠፉት እሺ። በመተባበርና በመከባበር ይሁን። በሰላም እንደወጣ ከዚህ የጓሮ በር እንዳለ አይቻለው። ደግነቱ አጥፉት። እናንተን እያየው እኔም እንዳልሳቀቅ እሺ። በኋላ አብረን እናበራለን እሺ። ልመዱ ደግሞ እንደዚህ። አሁን ጭሱ እንኳን ያውካል እሺ። ትንሽ ደቂቃ ነው፣ አላበዛባችሁም እሺ። ዓርብ ዕለት ሰውን ፈጠረ አላልኳችሁ? እግዚአብሔር አበዛውባችሁ እንዴ? እግዚአብሔር በጥንት ፍጥረት ዓርብ ዕለት በ6ኛው ቀን ፍጥረትን ከጨረሰ በኋላ የጠበቀው ምንድነው? በ7ኛው ቀን ምን ሆነ? ዓርብ ላይ ስራ ሰራ አይደለ? ስራውን አጠናቀቀ አይደለ? ቅዳሜ ምን አደረገ? ከስራው በኋላ የሚጠብቀው ምንድነው? ረፍት። እውነት አሰብ ረፍት ነው። እዩ አንድ አዲስን ሰው ክርስቶስ በመስቀል ላይ ከፈጠረ በኋላ ልድገመው፣ አንድን አዲስን ሰው ክርስቶስ በመስቀል ላይ ከፈጠረ በኋላ አንድን አዲስን ሰው በመስቀል ላይ በዕለተ ዓርብ ክርስቶስ ከፈጠረ በኋላ ከዛ የሚጠብቀው በኦሪት ከዓርብ ስራ በኋላ የሚጠብቀው ረፍት ከሆነ በሐዲስ ኪዳን ክርስቶስ በመስቀል ላይ በመጨከን ሰውን በሐዲስ ተፈጥሮ ከፈጠረ በኋላ የሚጠብቀው ምንድነው? ረፍት። ከሞት በኋላ ምንድነው የሚጠብቀው? ረፍት። ዓርብ ዕለት ስራ ነበረ ነው አይደለም? ቅዳሜ እግዚአብሔር ከሥራ ሁሉ አረፈ አይልም? ያን ሁሉ ካነጻጸርን በኋላ ክርስቶስ ዓርብ ዕለት በአዲስ ተፈጥሮ እኛን ከፈጠረን በኋላ ከዛ በኋላ የሚጠብቀው ምንድነው? ማረፍ። እየሰማችሁኝ ነው? አሁንም ስራ አለበት። አሁንም ያገለግላል። አሁንም ይለምናል። አሁንም ያማልዳል። አሁንም ይቆማል። አይደለም። ዓርብ ዕለት በመጨከን በሞት ስራውን ከፈጸመ በኋላ የሚጠብቀው ማረፍ ነው። ምንድነው?
ምንድነው? አንድን አዲስ ሰው በራሱ ከፈጠረ በኋላ ክርስቶስ የሚጠብቀው ሌላ ስራ የለው፣ ረፍት ነው። ይሄንን በማስረጃ ልትሰጠን ትችላለህ? አዎ ላሳያችሁ። ዕብራውያን ምዕራፍ 10 ቁጥር 11 ላንብብላችሁ። እንዲህ ይላል። ቀስ ብዬ ነው ማነበው፣ ትምህርቴን ጠቅለል እያደረኩት እሄዳለሁ። እንዲህ ይላል፣ ሊቀ ካህናት ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች እያቀረበ ቆሟል ይላል። ልድገመው። ዕብራውያን ምዕራፍ 10 ቁጥር 11። ለአንዳንዶቻችሁ ምናልባት ግር ሊላችሁ ይችላል። ዝም ብላችሁ ስሙት፣ ግድ የለም። ያነጻል። እየሰማችሁኝ ነው? ዝም ብዬ እኔም ስናገረው እናንተም ዝም ብላችሁ ስትሰሙት ባይገባችሁ እንኳን የእግዚአብሔር ቃል ስለሆነ ያነጻል። እሺ አደራችሁን፣ አልገባንም ብላችሁ አትተውት። ዝም ብላችሁ ብቻ ስሙት። እሺ ምሳሌ ደግሞ ለዚህ ምሳሌ ላምጣ። ምሳሌ አንድ ቤት ውስጥ አንድ ልጅ መጽሐፍ ቅዱስ እያነበበ አልገባው ይለዋል። አባቱን ምን ብሎ ይጠይቃል? እንደው መጽሐፍ ቅዱስ እያነበብኩ እኮ አልገባኝ አለ። አባቴ ሆይ ልትወውን ይላቸዋል። ብትወው ይሻላል ይላቸዋል። እሳቸው በደንብ ማስተማር ፈለጉና ምን አረጉ መሰላችሁ? እዛ ቤት የነበረ ድስት ነበረ፣ ወጥ ማፍላት ያቆመ ድስት፣ ስራውን የጨረሰ ድስት። እናንተ አካባቢ አላቅም፣ ቦንጋ አካባቢ፣ እኛ ጋር አዲስ አበባ ድስት ወጥ ተሰርቶበት የሥራ ጊዜውን ሲጨርስ ኤክስፓየርድ ሲያደርግ ሲቀደድ፣ ድስት ሲቀደድ ምንድነው መሰላችሁ የሚሆነው? ከሰል ማመላለሻ ነው የሚሆነው። እዛ አዲስ አበባ ማለት የድስት ፊውቸሩ ከሰል ማመላለሻ ነው የሚሆነው። የቦንጋን አላውቅም። እና ዛም ቤት የተቀደደ ድስት ነበር። ምን የሆነ ከሰል፣ እሱማ የተቀደደ ነው፣ ከሰል የሚያመላልስ። ከሰል በማመላለሱ የተነሳ ቀዳዳ ነው። ከሰል በማመላለሱ የተነሳ ጥቀርሻ አውጦታል። እና እኛ አባት ይህን ድስት አሳዩትና ልጄ በዚህ ድስት ውሃ አምጣ ይሉታል። ይመጣል? ለምን? ቀዳዳ ነው። እናንተ ግን ልቅም አድርጋችሁ ነው የምትሰሙት። ታድላችሁ። ከዛ ምን ሆነ መሰላችሁ? አጅሬ ልጁ እንግዲህ በተአምራት ሊያመጡልኝ ነው አባ ብሎ ይሄድና ውሃ ይዞ ሲመጣ መንገድ ላይ ያልቃል። እዛ ቤት ድሮስ ይዞት መጣ። በተአምራት ካልሆነ ብቻም አይመጣም አይደለም። ከዛ ምን ሆነ? ሁለተኛ አምጣ ይሉትም ያኔ ማኩረፍ መነጫነጭ ጀመረ። እንዴ ምን እያሉኝ ነው የሚያደክሙኝ አይነት ነገር እየተጉረመረመ አሁንም ሲያመጣ ፈሷል። ለቀ ምርጫ የለውም አይደለም። እንደገና ሶስተኛ ማምጣ አሉታ። አሁን ድንጋይ እየመታ ጸጉሩን እያፍተለተለ ያጉረመረመ ጭራሽ ሌላ ነገር ተሰማው። ግን አምጣ ብለውታል፣ አባት ናቸው። ምን ያረጋል? ያመጣታል። ሶስተኛ አምጥቶ አሁንም ውሃው ፈሰሰ። በጣም አላልኩም ብሎ ወረወረ። እሳቸው ግን አንድ ትምህርት አስተማሩት። ልጄ ምንም እንኳን ውሃውን እዚህ ድረስ ባታመጣው ግን አንድ ነገር ያሉት ጥቀርሻ የሞላውን ያንን ብረት ድስት ሲገለብጠው ያ ሁሉ ጥቀርሻ ውሃውን በማመላለሱ ምክንያት ምን ሆኗል? ነጽቷል። ዝም ብላችሁ ነው እሺ፣ ቢገባችሁ ባይገባችሁም ዝም ብላችሁ በእግዚአብሔር ቃል ፊት ምን በሉ? ስሙ። በቃ አንድ ቀን ምን ያደርጋል? አንድ ቀን ያነጻናል። እሺ ሊቀ ካህናት ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ የማይችሉትን እነዚያን ብዙ መስዋዕቶች እያቀረበ ቆሟል። የኦሪቱ ሊቀ ካህናት በሞቴ ስሙኝ፣ በኦሪት የነበሩ ሊቃነ ካህናት ዕለት ዕለት እያገለገሉ ይኖሩ ነበር። ለምን? ኃጢአትን ማስወገድ ስላልቻሉ። ቅድም ያልኳችሁ ሊቃነ ካህናቱ ዕለት ዕለት ያገለግላሉ። ምክንያቱም ኃጢአትን ሊያስወግዱ ስላልቻሉ። ኃጢአትን ባለማስወገዳቸው ምክንያት ብዙ መስዋዕቶችን መሰዋት ተገደዱ። እየሰማችሁኝ ነው? ብዙ ላም፣ ብዙ በግ፣ ብዙ ፍሪዳ፣ ብዙ እነዚያን መስዋዕቶች ይላል ኃጢአትን ሊያስወግዱ ከቶ የማይችሉትን ይላል ዕለት ዕለት እያገለገለ ይላል። ይሄ ሁሉ ለኦሪቱ ሊቀ ካህናት የተጠቀሰ ነው። ከዛ ደግሞ ምን ይላል?
ሊቀ ካህናት ሁሉ ዕለት እያገለገለ ኃጢአትን ሊያስወግዱ የማይችሉትን እነዚያን መስዋዕቶች እያቀረበ ቆሟል። ምን ብሏል? የትኛው ሊቀ ካህናት? የኦሪቱ። ምን ያላለው? ኃጢአት ማስወገድ ያልቻለው። ምን ያላለው? ስርየት ማሰጠት ያልቻለው። ምን ያላለው? መስዋዕቶቹን ብዙ ጊዜ የሚያቀርበው። ምን ያለው? መስዋዕቶቹን ለማቅረብ ሁሉ ጊዜ የሚያገለግለው፣ በየዓመቱ የሚያገለግለው። እየሰማችሁኝ ነው? ምን ብሏል? ቆሟል። እስኪ ቆሟል በሉ። ቆሟል። የኦሪቱ ሊቀ ካህናት። አሁን ደግሞ ቅዱስ ጳውሎስ ይቀጥላል ንጽጽሩን። ከዛ ቀጠልና ምን አለ? እርሱ ግን አንድን መስዋዕት ለዘላለም በእግዚአብሔር ፊት አቅርቦ ተቀመጠ ይላል። ማን ነው እሱ? በሞቴ የአዲስ ኪዳኑ ሊቀ ካህናት ማን? ኢየሱስ ክርስቶስ። እርሱ ግን የተባለው እሱ ነው። ያኛው በሞቴ ዕለት እያገለገለ ኃጢአትን ሊያስወግዱ የማይችሉትን እነዚያን መስዋዕቶች እያቀረበ ቆሟል አለ። ስለ ክርስቶስ፣ ስለ አዲስ ኪዳኑ ሊቀ ካህናት ስለ ክርስቶስ ሲናገር ግን እርሱ ግን አንድን መስዋዕት፣ ስንት መስዋዕት? ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ምን አለ? ስንት ጊዜ? ዕለት አንድ ጊዜ። ብዙ ላም ብዙ ፍየል አይደለም፣ አንድ ራሱን አቅርቦ ምን አረገ? ቆመ፣ ተቀመጠ። ወገኔ አረፈ ያልኩ ለዚህ ነው። ምን አለ? ማረፉን የምናረጋግጠው በምኑ ነው? በመቀመጡ። እንደ ኦሪቱ ሊቀ ካህናት ሁሉ ጊዜ ሲያስታርቅ ይገባ ይሆን? አይደለም። አንድ ጊዜ ጨክኖ በመሞቱ ምክንያት፣ አንድ ጊዜ ራሱን በማቅረቡ ምክንያት፣ ሁሉ ጊዜ ላይሰራ በመጨከኑ ምክንያት አንድን መስዋዕት ለዘላለም አንዱ በቃኝ ያልኩት ቅድም እሱ ነው። ዳዊት ያለ አንዱ ለዘላለም እንዲጠቅም አድርጎ ሰራና ምን አደረገ? በሞቴ አንድ ላይ ተቀመጠ፣ አረፈ፣ ተቀመጠ፣ አረፈ። በቃ ይሄ ተቀመጠ የሚለው ጽንሰ ሐሳብ ምን እንደሆነ ከመናገሬ በፊት የሐዲስ ኪዳኑ ሊቀ ካህናት ኢየሱስ ክርስቶስ ሊቀ ካህናት ብቻ ሆኖ አይደለም የመጣው። ስሙኝ፣ ሊቀ ካህናት አገልጋይ ብቻ ሆኖ አይደለም የመጣው። እና ምንድነው ካላችሁኝ፣ ነዋ በግኡ ዘእግዚአብሔር ዘያትት ወያሴስል ኃጢአት ዓለም፣ የዓለምን ኃጢአት የሚያስወግድ ምን ሆኖ? በጉም ራሱ ሆኖ። ምን ብሎ? ሌላ በግ የሚጎትት አይደለም፣ በአፋ ያለ ላም የሚያመጣ አይደለም። በሸላቾቹ ፊት ዝም ብሎ ደሙን ያፈሰሰ ደም የሰጠ እሱ ነው። ኦሪት ምን ትላለች? ደም ሳይፈስ ስርየት የለም ስለምትል ደሙን ማፍሰስ ነበረበት። እየሰማችሁኝ ነው? የኦሪት የላምና የበግ ደም ህሊናችንን ያነጻ አልቻለም፣ ነፍሳችንን ሊታደግ አልቻለም። ለጊዜው ከመያዝ ከመንካት ጋር የተያዙ ስጋዊ ድፈቶችን ለማንጻት ጠቀመ እንጂ ከህሊናችን ነጻ ሊያደርገን አልቻለም። ዕብራውያን ምዕራፍ 9 ይሄን ያስተምራል። ከሞተ ስራ ህሊናችንን ሊያነጻ የቻለ የኢየሱስ ክርስቶስ ደም ብቻ ነው። አንድ ጊዜ ፈሰሰው። ለዚህ ነው በግ ሆኖ የመጣው። እየሰማችሁኝ ነው? ይኸውላችሁ የሞተው ሰው ነው፣ ይሰው የነበሩት በጎች ናቸው። በጎችና ሰው ደግሞ ቤዛዊ መስዋዕት አይስተካከልም። ስለዚህ ራሱ ባለቤቱ ደግሞ ሊቀ ካህናት አገልጋይ ሆኖ ማሪ ቅልበር እያለ መስቀል ላይ ማገልገል ብቻ ሳይሆን መስቀል ላይ ማገልገል በሰማይ አይደል፣ በመስቀል ላይ በሰማይማ ተቀመጠ ይላል። መስቀል ላይ አገለገለ። ደግሞ ምን ሆነ? በግ ሁለት አበዛውባችሁ። ላቆመው? እኔ ራሱ በዛብኝ። ላቆመው? ልሂድ? እየሰማችሁኝ ነው? ተሳቀቂ እኮ ነው። ይሁን እሺ።
ሁለት ምንና ምን ሆነ? ሊቀ ካህናት። አንዱስ በግ። ሶስተኛስ ይውላችሁ ራሱ ደግሞ የባህርይ አምላክ ስለሆነ ምን ስለሆነ? ራሱ ደግሞ ታራቂ እግዚአብሔር ስለሆነ ከሶስቱ አካላት አንዱ አካል ስለሆነ ራሱ ደግሞ ይቅር አለ፣ ራሱ ደግሞ አነጻ፣ ራሱ ደግሞ ታረቀ። ለዚህ ማስረጃ ተሰጠናል። ግጥም አድርጌ ዕብራውያን ምዕራፍ 1 ቁጥር 3 አንብቦት። በራሱ ደም አነጻን ይላል። በምን? በሌሎች በራሱ ምን አለን? በማንጻት ከአብና ከመንፈስ ቅዱስ ጋር በአንጪነት ከአብና ከመንፈስ ቅዱስ ጋር አንድ ስለሆነ በራሱ ደም ምን አለን? ምን አለን? አዎ ሶስት ነው። የባህርይ አምላክ ስለሆነ ራሱ አንጪ ነው፣ ራሱ መንጫው ነው በግ ስለሆነ። ደግሞ ራሱስ የሚያነጻ አገልጋይ ሆነ። እርሱ ግን አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ምን አለ? ተቀመጠ። የሚለውን ተርጉሜ ጥቂት ተናግሬ ይላቁ። ይኸውላችሁ ኢየሱስ ክርስቶስ አንዳንድ በተለይ ተሐድሶች የሚባሉ እውነት ለመናገር አንዳንድ መጻሕፍቶቻቸውን አንብቤ ነው ይሄን የምናገረው፣ ዝም ብዬ አይደለም። ኢየሱስ በአብ ፊት ይቆማል ተቀመጠ እያለ በመስቀል ላይ ቆመ፣ አገለገለ፣ ከዛስ ተቀመጠ። እየሰማችሁኝ ነው? ሊቀ ካህናትን ምክንያት ያደረገው የእግዚአብሔር ቃል የሚለው አንድን መስዋዕት አቅርቦ በእግዚአብሔር ቀኝ ተቀመጠ። ቆመ የሚሉን ከሆነ ሌላ ኢየሱስ ነው። ለማገልገል ቆመ። ደም ይዞ ገብቶ ገና እሱ ሌላ ኢየሱስ ነው። እኛ የምናውቀው ክርስቶስ በአብ ቀኝ አንድ ጊዜ ሰራና በአብ ቀኝ ምን አለ? የተቀመጠ ነው። ተቀመጠ ምንድነው? እሱን ባጭሩ ልናገር። እኔ አይደለም እናገረው፣ በረከቱ ትደርብንና ሊቁ ቅዱስ ዮሐንስ አፈወርቅ የዕብራውያንን መልእክት በተረጎመበት ድርሳኑ እንዲህ አለ። ሊቀ ካህናት ሲል ብትሰማው ይላል ኢየሱስ ክርስቶስ፣ ሊቀ ካህናት ሲል ብትሰማው ዘውትር የሚያገለግል አይምሰልህ። አንዳንዶች እኛ ቤት ሆነው ወጥተው የወጡት አንዳንድ ምስኪን እኔ ምስኪን ነው መላቸው ንባብ አያውቁ አሁንም እንኳን ግራ እንደተጋቡ አሳዝኑ። እግዚአብሔር ይማርልን፣ ወደ ሕይወትና ወደ እውነተኛ ዕውቀት ከፍ ያድርግልን። ሊቀ ካህናት ሲባል ደነገጡ። ከዛ ሊቀ ካህናትማ ኢየሱስ ነው። ትናንት ጥቂት ነገሮችን ነግሬያችኋለሁ። እንዲህ በመባሉ እኮ አማላጅ ነው አሉ ዮሐንስ አፈወርቅ ሊቁ በረከቱ ትደርብን። ሊቀ ካህናት ሲል ብትሰማው ዘውትር የሚያገለግል አይምሰልህ። የሁል ጊዜ አገልጋይ አታድርገው፣ የሁል ጊዜ ለማኝ አታድርገው፣ የሁል ጊዜ አማላጅ አታድርገው፣ የሁል ጊዜ መስዋዕት ሰው አታድርገው። ሊቀ ካህናት ሲል ብትሰማው ዘውትር የሚያገለግል አይምሰልህ። ከዛስ ሊቀ ካህናት ሲል ብትሰማው ዘውትር የሚያገለግል አይምሰልህ ይልና ሰው ሲሆን ክርስቶስ ሰው ሲሆን የሰውነትን ሥራ በመስራት ጸንቶ እንዳልኖረ ባገለገለም ጊዜ በማገልገል ሥራው ጸንቶ አልኖረም አለ። እቺንም ላብራራ። ክርስቶስ ሰው ሲሆን የሰውነትን ሥራ በመስራት ጸንቶ አልኖረም አለ። ሰው ሆኗል ክርስቶስ። እውነት አሰብ። በሰማያው ክርስቶስ ሰው ነው ሰው አይደለም? ፍጹም ሰው ፍጹም አምላክ ነው አይደለም? ሰው ነው ስንል ግን ይራባል፣ ይጠማል፣ ይደክማል፣ ይታመማል፣ ይሞታል። ሰው ሲሆን ግን የሰውነትን ሥራ በመስራት ጸንቶ አልኖረም ያለው ይሄንን ነው። ሰው ነው ግን የሰውነትን ሥራ በመስራት ጸንቶ አልኖረም። እውነት አሰብ። ሰው ሲሆን የሰውነትን ሥራ በመስራት ጸንቶ እንዳልኖረ አለ። ባገለገለም ጊዜ በማገልገሉ ሥራ ጸንቶ አልኖረም። እየሰማችሁ ነው? ሲያገለግል አይኖርም። ይሄን የሚያስረዳው ነገር ይላል ማብራሪያውን ሲቀጥል በረከቱ ትደርብን። ይሄን የሚያስረዳው ነገር ነቢር እንጂ ቀዊም እንጂ ነቢር ሲያገለግሉ መኖርን ያስረዳም ማለት እዩ። ቀዊም የሚለው መቆምን ነው፣ ነቢር የሚለው መቀመጥን ነው። መቀመጥ ሲያገለግሉ መኖርን አያስረዳም። መቆም ግን ሲያገለግሉ መኖርን ያስረዳል። ለክርስቶስ ተቀመጠ ስለተባለ
ሲያገለግል እንደማይኖር አረጋገጠ። ለኦሪት ሊቃነ ካህናት ግን እያቀረቡ ቆሙ ስለተባሉ የሁል ጊዜ አገልጋይ ሆኑ። ክርስቶስ ግን አንድ ጊዜ አገልግሎ በመጨከን መቀመጡ ሁል ጊዜ ሲያገለግል አለመኖሩ ነው። ተቀመጠ፣ አረፈ። ሲያገለግል አይኖርም፣ ሲለምን አይኖርም። ለዚህ እኮ ነው በዚያን ቀን በስሜ ትለምናላችሁ እኔም ስለናንተ አብን የምለምን አይደለሁም ከሄደ በኋላ የምለምን አይደለሁም አለ። ለምን? አንድ ጊዜ መስቀል ላይ አደረጋ። ስንት ጊዜ ከዛ በኋላ የሚለምን መቀመጡ ምንን ያሳያል? መቀመጥ ምንድነው? ይውላችሁ በብዙ አውድ የሚፈታ ነው። እኔ አንዳንድ ነገሮችን ሳልገልጽ ቦርድ ምናልባት ጊዜ አጥሮኝ ነው እንጂ መልስ ሳይኖረን ቀርቶ አይደለም። እንኳን እዚህ ያሉት ሊቃውንት እንደኔ ያለው መናኛ እንኳን መመለስ ይችላል። መቀመጥ ታዲያ ምንድነው? ማረፍ ነው ብዬ ያልገለጽኩላችሁን ቀደም በመስቀል ላይ ከቆመ በኋላ ክርስቶስ የተከተለው መቀመጥ ነው። መቀመጡ ምንድነው? የአገልግሎቱን መጠናቀቅ ነው የሚያሳየው። ሌላስ መቀመጥ ምንድነው ካላችሁኝ፣ መቀመጥ ወደ ፍርድ መግባት ነው። ጥቂት ነጥቦችን ልስጣችሁ። መጽሐፍ ቅዱስ እንዲህ ይላል በዘመናት የሸመገለው በዙፋኑ ላይ ተቀመጠ ካለ በኋላ ፍርድም ሆነ ይላል ትንቢተ ዳንኤል ምዕራፍ 4። ከመቀመጥ በኋላ የሚቀጥለው ፍርድ እንጂ ምልጃ አይደለም። እየሰማችሁኝ ነው? ተቀምጧል ያማልዳል አይባልም። ተቀመጠ እስከዛስ ፍርድም ሆነ። አንድ ሁለተኛ ማስረጃ እኛ ሁሉን ተተን ተከተልን። ማቴዎስ ወንጌል ምዕራፍ 12 ታዲያኛ ምንድነው የምትሰጠን አሉት። ምን አላቸው ጌታችን? እናንተ በ12ቱ የእስራኤል ነገር ዙፋን ላይ ተቀምጣችሁ ምን ታረጋላችሁ? እሰይ አየ ከመቀመጥ በኋላ የሚከተለው ፍርድ ነው። ሶስተኛ ማስረጃ ሲራክን ተመልከቱት። ምን ይላል? ተቀምጠህም ፍረድላቸው ይላል። መቀመጥ ከፍርድ ጋር ነው ወገኔ። ደግሞስ ሌላ የአባቶቻችን ምስክርነት ለምትፈልግ ነፍስ ደግሞ ምን ይላል? አባ ሕርያቆስ በረከቱ ይደርብን። አብ ወልድ መንፈስ ቅዱስ ይመረምራሉ። አብ ወልድ መንፈስ ቅዱስ በአውደ ፍት ይቀመጣሉ። አብ ወልድ መንፈስ ቅዱስ ይፈርዳሉ። ልድገመው። ይመረምራሉ፣ ይቀመጣሉ፣ ይመረምራሉ፣ ይፈርዳሉ። አየህ ሁላችን በክርስቶስ ወንበር ፊት የፍርድ ወንበር ፊት እንቆማለን ይላል። ክርስቶስ ተቀምጧል። የት? የፍርድ ወንበር ላይ። ይሄ እኮ እግዚአብሔር ቃል ነው የሚናገረው። ኢየሱስ ገና በለተ ምጽአት የሚቀመጥ አይደለም። አንዳንዶች አሁን አዳኝ ነው ሲመጣ ነው ፈራጅ ይላሉ። ተቀምጧል ካልክ የት? የፍርድ ወንበር ላይ ይላል መጽሐፍ ቅዱስ። የፍርድ ወንበር ላይ ተቀምጧል። የት ነው የተደረሸው? የፍርድ ወንበር። የባህሪ ልጁ ኢየሱስ ክርስቶስ ተቀምጧል። መላእክትስ ቆመዋል። ዕብራውያን ምዕራፍ 1 እንዲህ ይላል ቁጥር 10 ከመላእክትስ አንተ ልጄ ነህ በቀኜ ተቀመጥ ያለው ከቶ ለማን ነው ይላል። ከመላእክት ጋር አነጻጽሮ ቅዱስ ጳውሎስ በቀኜ ተቀመጥ ያለው ሚካኤልን ነው ገብርኤልን ነው አይደለም። ከመላእክትስ በቀኜ ተቀመጥ ያለው ከቶ ለማን ነው ይላል። ልጁ ተቀምጧል። መላእክት ቆመዋል። መላእክት ለምን ቆሙ? አገልጋዮች ናቸው። መላእክት ለምን ቆሙ? አማላጆች ናቸው። ልጁስ የባህሪ ልጁ ከአብ ከወልድ ከአብና ከመንፈስ ቅዱስ ጋር እኩል ነው ተቀምጧል። ቆሟል ካሉ ሌላ ኢየሱስ ነው። አሁንም በሰማይ የተቀመጠ ነው እንጂ ያገለገለ ያለ ኢየሱስ በሊቀ ካህንነት አላሳዩንም እንዴ? እዛ እስጢፋኖስ ቆሟል አየው? አዎ አይቶታል። እናስ በሊቀ ካህንነት አይደለም። እና ምንድነው ወገኖቼ ፓትርያርክ ሲኖዳችን አንቀጽ ሲተረጉሙ የከበረ እስጢፋኖስ ሰማዕትነቱን ምስክር ለማድረግ ከፍ ብሎ ቆሞ ተቀበለው። የነፍስ እንግዳ ሲመጣ ቆሞ እንደመቀበል ይህች አስደናቂ የሰማዕታት ነፍስ ስትመጣ ቆሞ ተቀበለው። ሁሉም እንደ ያውዱና እንደ ኮንቴክስቱ የሚተረጎም እንጂ ባገኘነው ሁሉ ምን ደረግመው አይደለም። ሁሉም በአግባቡ ነው ምን ተረጉመው። ሁሉም እንደ ያንቀጹ ነው ምን ፈታው። በአማልክት ማህበር ቆመ ይላል እና ቆመ ስላለ አማላጅ ነው ልትሉት ነው እግዚአብሔር አይደለም። በአማልክት ማህበር ቆመ ይልና ፈረደ ነው የሚለው። ለእግዚአብሔር ሲሆን ይለያል፣ ለክርስቶስ ሲሆን ይለያል። ማጠናቀቂያ ነገሩን ለመጠቅለያ በጣም ብዙና በጣም በርካታ ጉዳዮች ናቸው። እኔ ግን ጠቅለል አድርገው አንድ ጊዜ ብቻ መስራት ይበቃዋል። የባህሪ አምላክ ስለሆነ እየሰማችሁ ነው። ጮኩባችሁ ይሆን?
አንድ ጊዜ ብቻ መስራት። ስንት ጊዜ? ኢየሱስ ክርስቶስ እግዚአብሔር ነው እግዚአብሔር አይደለም? በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ አይደለም? ያ ቃል ምን ሆነ? ሰው ሆነ። ምን ሆነ? ስጋ ሆነ ማለት ሰው ሆነ። ስጋ ሆነ ማለት ምን ማለት ነው? ነው አይደለም? እንጂ ስጋ ብቻ ሆነ ማለት ነው? ስጋ ሆነ ሲል ዮሐንስ 1:14 ሰው ሆነ ማለት ነው። እየሰማችሁኝ ነው? መጽሐፍ ቅዱስ ስጋ ብሎ ነፍስን፣ ነፍስ ብሎ ስጋን ነው የሚጠራው። ሰው ሆነ ማለት ነው። እየሰማችሁኝ ነው? ምሳሌ ልስጣችሁ። ያዕቆብ 70 ነፍስ ሆኖ ወደ ግብጽ ወረደ ይላል። ወደ ግብጽ የወረደው 70 ነፍስ ይላል። ነፍስ ብቻ ወረደች? ማን? ሰው። ስጋ ብቻ አይደለም ሰው። ያዕቆብ 75 ነፍስ ሆኖ ወደ ግብጽ ወረደ ካለ ምን ወረደ ማለት ነው? ሰው በሉ እንጂ። በጉልበት ነው እንደማሳምናችሁ። ስቆጣ ሞራል ይዞኝ እንጂ የተቆጣው አይደለም። እሺ ለማስረዳት መከራዬን እየበላሁ ነው። እየሰማችሁኝ ነው? ያዕቆብ 75 ነፍስ ሆኖ ወደ ግብጽ ወረደ ማለት ምን ሆነ ማለት ነው? ሰው ወረደ አይደል እንዴ? አይደለም? ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይቀርባል ይላል መዝሙር 64። ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይቀርባል ሲል ስጋ ብቻ በድን ስጋ ይመጣል ማለት ነው? ሰው በሉ እንጂ። ሁሉንም ነግሬያችሁ ግን እችላለሁ? ይሄ ፌር ነው እናንተ? ምን ሆኗል? ሰው። ኢትቅትል ነፍስ ይላል ዘሌዋውያን። ነፍስን አታጥፋ ይላል። ነፍስ ትጠፋለች እንዴ? ማንን አታርግ? ሰው። ቃል ስጋ ሆነ ሲል ምን ሆነ? ተስማምተናል? ሰው ሆነ። አብሉናሪዮስ የሚባል መናፍቅ በጥንቱ ዘመን ተነስቶ ነበር። ቃል ስጋ ሆነ የሚለውን አየና ኢየሱስ ነፍስ የለውም አለ። ምን የለውም? ምን ስለሚል? ስጋ ብቻ ስለሚል። ነፍሱን መለኮቱ እርግጥ ከፍ ያለ ነገር ነው የምናገረው። እኔም አንብቤ ሰምቼ ነው። ነፍሱን መለኮቱ ተክቶታል እንጂ ኢየሱስ ክርስቶስ ነፍስ የለውም አለ። ስጋ ሆነ የሚለውን ብቻ ይዞ እኮ ነው። ለዘይቃችሁ ኢየሱስ ክርስቶስ ነፍስ አለው የለውም? ምን በሚል ቃል? ሕፃኑንና ነፍሱን የሚፈልጉ ሞተዋልና ይዘው ሂድ አይልም? ነፍስ አለው የለውም? ነፍሴን በእጅ አደራ ሰጣለሁ ይላል አይልም? ነፍስ አለው የለውም? ነፍሴን ላነሳት ደግሞም ልተዋት ስልጣን አለኝ ይላል አይልም? ነፍስ አለው የለውም? ውሸቱን አብሉናሪዮስ በረከቱ ትደርብንና ቅዱስ ቄርሎስ ግን ምን ብሎ እንዳሳፈረው ልንገራችሁ። እንዲህ አለው ሲመልስለት፣ አሃ ቃል ስጋ ሆነ ስለሚል ቃል ስጋ ሆነ ስለሚል ነፍስ የለውም ነው የምትለው? ስጋ ብቻ ሆነ ነው የምትለው? አዎ አለ። ወደ ዘፍጥረት ወሰደውና በአዳም ላይ እንቅልፍ ጣለበት። ከጎኑ ምን አወጣ? አጥንት አወጣ አይደለ? ከዛ ወደ አዳም አመጣት። ከዛስ ምን አለ አዳም? ይህች አጥንት ካጥንቴ፣ ከዛስ ስጋ ቀጠለ አይደለ? ምንድነው ግን አወጣ የተባለው? እና ምን አለው እግዚአብሔር? ከአዳም ጎን አጥንት አወጣ ብቻ ከተባለ እነዚህ ሴቶች በሙሉ ምኖች ሊሆኑ ነው? እናንተን አይደለም እናቴ በሰላም መግባት ፈልጋለሁ፣ በጫማ እንዳይተፈጥፉ። ሰምታችሁኛል? አጥንት ብሎ ግን አጥንት ብቻ አይደለም ስጋ አላለም? ስጋዋ ከስጋ አጥንቷ ካጥንቴ ቁርበቷ ከቁርበቴ ጥፍሯ ከጸጉሯ ከጸጉሯ እንደሱ ነው የሚሄደው። ሰምታችሁኛል? አቤት እነዚህ ሊቃውንት በረከታቸው ይደርብን። በእውነት የነሱ ልጆች ባንሆን ኖሮ እንዴት ይቆጨን ነበር። እየሰማችሁኝ ነው? ከነሱ ጋር ሲኦል የሚገቡ ከሆነ እሰይ ከነሱ ጋር ሲኦል በገባ አይገቡም እንጂ። እየሰማችሁኝ ነው? ስጋህን በልቼ ደምህን ጠጥቼ ሲኦል ብታወርደኝ አብረን እንወርዳለን። እኔን ምን ቸገረኝ? አንተ ካለ እንዴ ሲኦል አይሆን ነው አይደለም? ግን ምን ላይ ነበር ያቆምኩት? አንድ ጊዜ መስራት ይበቃዋል። ለምን? እግዚአብሔር ስለሆነ የባህሪ አምላክ ስለሆነ አይደለም? አሁን እሱን ለማሰብ አንድ ጊዜ ብቻ ማገልገል፣ አንድ ጊዜ ብቻ መስራት፣ አንድ ጊዜ ብቻ ሰው ሆኖ መስራት ይበቃዋል እንጂ ሁሉ ጊዜ አስታራቂ፣ ሁሉ ጊዜ ለማኝ፣ ሁሉ ጊዜ አማላጭ፣ ሁሉ ጊዜ ቃታች፣ ይሄ ሌላ ኢየሱስ ነው ለማለት ነው። አንድ ጊዜ ብቻ ይበቃዋል። ይሄንን እንዲህ በሚል ቃል አስረዳ። አካላዊ ቃልና ዝርው አካላዊ ቃልና ዝርው ቃል የሚባል አለ። ሎጎስ ዲቪኒቲክ እና ዲስፐርሲቭ ሎጎስ ይሉታል የሥነ መለኮት። አካላዊ ቃል የሚባለው የእግዚአብሔር ቃል ነው። ዓለምን የፈጠረ የእግዚአብሔር ቃል፣ ዓለሞች በእግዚአብሔር ቃል እንደተዘጋጁ እናውቃለን የሚለው እሱ ቃል የአካላዊ ቃል እግዚአብሔር የሆነ ቃል እሱ ቃል አካላዊ ቃል ይባላል። ሎጎስ ዲቪኒቲክ ያሉት እሱ ነው።
ዝርው ቃል የሚባለው ደግሞ የፍጡራን ነው። የሰው ልጆች የመላእክት ቃል የእንስሳት ቃል እሱ ዝርው ቃል ነው። ወገኖቼ አሁን አንድ ሐሳብ ልጠይቃችሁ። አካላዊ ቃል አንድ ጊዜ ብቻ የእግዚአብሔር ቃል አንድ ጊዜ ብቻ መስራት ይገባዋል ይጠበቅም። አንድ ጊዜ ይሰራል ያጸናል። ምሳሌ እግዚአብሔር ብርሃን ይሁን አለ ብርሃን ሆነ። ስንት ጊዜ? አንድ ጊዜ ብቻ። ስንት ጊዜ? አካላዊ ቃል የሰራው ስራ ስለሆነ ስንት ጊዜ ብቻ መስራት ይጠበቅበታል? አንድ ጊዜ ብቻ። እስኪ ልጠይቃችሁ ማለዳ 12 ሰዓት ላይ እግዚአብሔር እየተነሳ ብርሃን ይሁን ይላል እንዴ? ይላል? ቦንጋ እንደዚህ አለ? ስንት ጊዜ አለ? ስንት ጊዜ? አንድ ጊዜ ሰራ። የብርሃናት መመላለስ ግን ለዘላለም ነው። እውነት አሰብ ኢየሱስ ክርስቶስ አካላዊ ቃል ሰው ሲሆን ግን ስግው ቃል የሚል አዲስ የሚወጣለት መስቀል ላይ አንድ ጊዜ በመስራቱ ምክንያት ደጋግሞ አይሰራም። እየሰማችሁኝ ነው? ሁሉ ጊዜ ማሪ ቅርበል አይልም። ሁሉ ጊዜ አይማለድም። ሁሉ ጊዜ አያገለግልም። ሁሉ ጊዜ አይቃትትም። ሁሉ ጊዜ አይቆምም። ስንት ጊዜ? ስንት ጊዜ? አንድ ጊዜ ብቻ መስራት። ለምን? የባህሪ አምላክ ስለሆነ። ለምን? ፍጡር ስላልሆነ። ፍጡራንስ ሁሉ ጊዜ ያማልዳሉ፣ ሁሉ ጊዜ ይሰራሉ፣ ሁሉ ጊዜ ይቆማሉ። ሰምታችሁኛል? ዮሐንስ አፈወርቅ የሰጠውን ምሳሌ መስዬ አበቃለሁ። ላበቃ ነው። እግዚአብሔር እንዲህ አለ፣ ብዙ ተባዙ ምድርንም ሙሏት አለ። ታስታውሳላችሁ አይደል? ስንት ጊዜ? እግዚአብሔር በእኝታ ቤቱ እየገባ ብዙ ተባዙ ይላል እንዴ? እናንተ ቤት ይላል? ስንት ጊዜ? ከዛ በኋላ እየተባዛ ይሄዳል። እውነት አሰብ አንድ ጊዜ ብቻ መስራት ሁሉ ጊዜ አገልጋይ፣ ሁሉ ጊዜ የሚሰራ፣ ሁሉ ጊዜ ካሉ ግን እሱ ማን ነው? ሌላ ኢየሱስ ነው። ይቆየን። ብዙ ሰዓት ወስጄባችኋለሁ። የእግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን በረከት ረድኤት አይለየን። በሃይማኖት በምግባር ያጽናን። አሜን።